ሰላም እንዴት ናችሁ? የኬኬ ዩቲዩብ ቻናል ቤተሰብ በዛሬ ቪዲዮ ይዘንላችሁ የመጣን እንግዲህ የሪአክሽን ቪዲዮ ይሆናል ማለት ነው። ለእናንተ ያዝናናሉ ያልኳቸውን የቪዲዮ ስብስብ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ ኬኬ ሰብስክራይብ በማድረግ የኬኬ ዩቲዩብ ቻናል ቤተሰብ ይሁኑ። ኬኬ ዩቲዩብ ሰብስክራይብ ያ አብላ ጋይረኩ ድሮ ሰሞን ያረማን ጥርስ የጥርሱ ይለያል። እስኪ እናስጀምረው። እንደምታዩት ነው እንግዲህ አሁን ስጋይትን በእጁ ነው የያዛት ማለት ነው። ምን እንደሚፈጠር ብቻ አብራችሁ ማየት ነው። እጅን ነው መመልከት ያለባችሁ። እስኪ እናስጀምር። እኔንም አጉርሰኝ እያለ ነው ጓደኛው። ቅድም ይዟት ከመሬት ላይ ወድቀ የነበረችውን ስጋ ምን እንደሚያደርግ ለሰውየው ነው ያጎረሰው። አሁን ደግሞ ከኢትዮጵያ አማርኛ ፊልሞች ላይ ያለው ማለት ነው ብዙዎቻችሁን የሚያዝናናችሁ ማንዴላ ሊስትሮ ሆኖ በውስጥ እየተላከልኝ ነው ማለት ነው። በቲክቶክ ኢንቦክስ በኩል የላኩልኝ ነው ማለት ነው። እሱም ቪዲዮ እስኪ እንመልከት። አደራ ቶሎ የሚለቅ እንዳይሆን ለሱ ስጋት አይግባውት። ልክ እንደርሶ የእግር ሽታ ማስሹም ቶሎ አይለቅም። ሰምታችኋል። እግር ይሸታል አይደል? በደንብ ነው የሚሸተው ጋሽ። ምን እንዳሳገኝ ልንገርህ ባለቤቴ እንኳን እግር የረገጥከው መሬት ይሸታል የምትለኝ ነገር ትዝ ብሎኝ። እውነት ብላለች። እውነት በዚህ ዘመን ከነ ጥስናቶት አክብራ የምትኖር ሴት አትገኝ። ምን ታርገው ብለህ ነው? ያልሞከረችው ነገር የለም። የቀራት አጥንቴን በጭራሮ መቀየር ብቻ ነው። ደሞስ ሰውን ከወደዱ ከነ ጉዳን ጉዱ ሲባል አልሰማህም? እግሮትን በደንብ አድርገው በዶዶራንት ይዘፍዝፉ። ይሄን ሰውዬ ብቻ ዝም ብላችሁ ጥርሱን ተመልከቱልኝ ምን አይነት እንደሆነ እና እንግዲህ ይሄንን እስኪ ኮሜንት እናነባለን እንላለን። ኮሜንት ጥርሱ ውጪ ነው ግን ብር አይልከው። ኦልሬዲ ዩኤስኤ ሄዷል፣ አውሮፓ ሀገሮች ላይ ሄዷል ነው በቃ። አሁን ውጪ ነው እንደማለት ግን ብር አይልክም። ጆርዳን ነው ጆርዲ ነች ጋይስ። ይቺ መቼም የጫማ ብራንድ ናት፣ እያያችኋት ነው። ይቺ የጫማ ብራንድ ናት ማለት ነው። ግን ይሄ ጆርዳን ነው ለማለት ይከብዳል። ምን እንደሆነ ስልኩ ሌባ መንትፎ ትሮጥ የማን ያንተ እኮ ነው የተሰሩ አዲሱ ሲስተም ይላል። አዲሱ ሲስተም ምን አዲስ ሲስተም አለ? እንመልከተው። አዲስ ሲስተም ማን ነው? እንጀራ አለ ስንት ይሆንልህ? አንድ ይበቃል። ለአንተ ስለማረ ሰው አልሰጥ ብሏል። ለዛ ነው እንግዲህ በዚህ ሲስተም ካልሆነ ሰው እየሰጠ አይደለም ለማለት ነው። ያው እንግዲህ ያላችሁ ስጡ። አይዞ እንደዚህ እኮ ስለሆንክ እኮ እኔ ላድዋን ወይ ገደል ለቅቂያት እገላገላል አይደለም። የታክሲ ሹፌር ስትሆን ነው እንግዲህ ሞክረ አልሰራል ሲል ማለት ነው። አንተ ላይ ሳይክል ብገዛ እሷን ሽጬ ሳይክል ብገዛ እኮ በዙር 5 ብር አልሰራ። በዙር 5 ብር
እንግዲህ ይሄ ልጅ እንደምታዩት ነው። ላዷ በጣም አጭሰዋለች። ይኸው ብስክሌት ብሰራ በዙር 5 ብር እያከራየው ማግኘት እችላለሁ ከሷ የማገኘውን ነው የሚል። እስኪ ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምኩም። የሆነ ስራ እያለኝ ቡሌ አውጥቼ ነው። እኔ የምልህ የፈሩት ይደርሳል ይባላል። አዎ የፈሩት እኮ ይደርሳል። የፈሩት ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት የፈሩት ይደርሳል። ለምን እንዲደርስብኝ ምን እያደረክ ነው? ለማር ነው አልገባ ተማሪ ይላል። ታሪው ተማሪ በሚል ቢቀየር ያምራል። እንዴ በብር አገባም እንዴት አለ ለመማር አላስገባልኝ። ፀጉር ተቆረጥ ብለውኝ እና ተቆረጥ አገባም እንዴ እስክቆረጥ ተምረው ያልቃል ክፍለ ጊዜው እና ተምረው ያልቃል ብለህ በአጥር ነው የምትገባው። ለአንተ ነው አጥር እና ለአንተስ? ለእኛማ ሁለተኛ በራችን እኮ ለእኛ ሁለተኛ አጥራችን ነው። ደስ ይላል። እንትን አሳ አምጣልኝ። አስተናጋጁ ይላል አሳ አምጣልኝ መስተንግዶ። ሁለቱም አሳ አይ አንዱን አሳ ነባሪ አለ። የሚጠጣ አሳዎች ተዋኙበት የነበረውን ሀይቅ ከሁለት ብርጭቆ ጋር የታሸገው አምጣልኝ። አባይ ልቦ ጌሻንት ምንድናት? በቃ እንዴት ነው አባልንና በባባ እየበረዝን እንጠጣዋለን። ሀይ ማፕነሽ በ ማለት ሁሉ ነገር አንችላለን። ካርታነሽ ወይ ነው። ከፍቅረኛ ጋር በምን ተለያየህ ይላል። ይለኝ ባክ ተለያይተናል። ምን ነው በምን ምክንያት ተለያያችሁ? ምንም ምክንያቷ እንደ ህፃን ነው የሚያደርግ ትለኛለች። ማለት በቃ ጸባዬ እንደ ህፃን ነው ትለኛለች። እኔ ሴቶች ታውቃቸዋል። በቃ ምክንያት ፕሌናዬ ኦንላይን ነው። እሺ ለምንድን ነው እስከ ዛሬ ከቴሌ ብር የተበደርከውን ገንዘብ ያልመለስከው? ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። ቅጣት ማቅለያ አለ? አዎ እኔ ሳፋሪኮም አልጠቀምም። ቅጣት ማቅለያ ሳፋሪኮም አይጠቀምም። ኢትዮ ቴሌኮም ተረዱት እባክህ። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነው። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው። አባረኝ በቃ ጮኸ አባረኝ ነው። ይሄ እንግዲህ መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ እና መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ እሺ አሁን ተመረቀ። እሺ ማን እንደሚዞር እናያለን። ስራ በመፈለግ ማለት ነው። ስራ በመፈለግ ማን እንደሚዞር እናያለን እያለ ነው። ቲክቶከሮች ፎሎ የሚያደርግ ሲጠፋ ይላል። ቲክቶከሮችን ፎሎ የሚያደርግ ሲጠፋ እውነተኛ ክርስቲያን ኮን ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ ቤት ይግባ። ኮመንት ላይ ትሄድና ምትልኛለህ መሰለህ መስቀል ኃይላችን ነው ብለህ ኮመንት ሰጥልኛል። ያራዳል ሙስሊም ነህ ወይ? ቅድም እንግዲህ ኦርቶዶክስ መስሎ እንግዲህ ያው መስቀሉን ውሰዱ ሲል ነበር። አሁን ደግሞ ያው እንግዲህ ተመልካችና ላይክ የሚያደርግ ፎሎ የሚያደርግ ሰው ሲጠፋ አሁን ምኑ ነው መጣ? ሙስሊሙ ነው መጣ ማለት ነው። ሁሉም ሰው እንዲከተለው በማሰብ ማለት ነው። እና ምን ትጠብቃለህ? መስቀሉን አጥፋና አስሞ እኮ ነው እያልኩ ያለው። አስሞ ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረግከኝ ትልልኛል። ያራዳ በፊት ተማሪ እያለሁ አስታውሳለሁ ፊዚክስ ላይ ያሉ ኢኩዌሽኖች። እሺ በፊት ተማሪ እያለ ፊዚክስ ላይ ያለው ኢኩዌሽን። እሺ ሁለት መኪኖች በተመሳሳይ አቅጣጫ እየሄዱ እሺ የሹፌሩ ስም ማን ነው? እኔ ምን አውቃለሁ? የሹፌሩ ስም ማን ነው? ደስ ይላል። አሎ ስምሽ? ስመኝ ገብሩ። ስመኝ ገብሩ ጃኒ ናት። አሁን እንግዲህ ብዙ ሰዎች ታውቋታላችሁ ብዬ አስባለሁ። ጃኒ ገብሩ እና እንትና ለበስታ ስመኝ ገብሩ ስመኝ ገብሩ ይሄው መጣልኝ። ይሄው እሱ ነው የዝምታ ያባራሪ። እሱ ነው የህኩቶቼ እረኛ፣ የሰላሞቼ እመቤት። ግጥም ነው እንግዲህ ጋይስ።
እና ያው እንግዲህ ሰው ለፍቶ ለፍቶ ትላለህ። የሰላሞቼ እመቤት ወንድ ነው ካራክተር እሱ ነው። አይን ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። ትወና አይደለም ግጥም ነው። ትክክል። ይሄ ግጥም እኔም አልነገርኩት ሚስጥሩ አሁን ወኔ በተሞላበት መልኩ ልታቀርበው ነው። ዝም ብላችሁ መይት ብቻ አላውቅም። እኔ መጣ ብቻ ይጫወተኛል። ወደዚህ እንቅስቃሴው ለምንድን ነው? ለዝፈን ምክንያት ነው። ሳማው ወይኔ እንግዲህ አይሾው ስፒድ ነው ማለት ነው። እንግዲህ ሳመው እያሉ ደፈኝ ነግሬያችሁ ነበር እኮ መሞቴ ነው በቃ። ልጄ ላይ ፈርምልኝ ስፒድ፣ ልጄ ላይ ፈርምልኝ እርጉዟ ላይ ማለት ልጄ ላይ እዚህ ጋር ልጄ ላይ ልፈርም። ምን ልጄ ላይ ፈርም በላ ሰውየው። ልጁ ምንም አይጎዳም፣ ችግር የለውም ፈርም። ከዚህ በፊት ልጅ ላይ ፈርሜ አላውቅም፣ ለመጀመሪያ ጊዜ ነው። ይማታል። እናንተ እያያችሁ ነው፣ እየፈረመባት ነው ማለት ነው። አሁን ይሄ ልጄ ነው ማለት ነው። ኧረ አይደለም እንዴ! መስጊድ ውስጥ ይላል። መስጊድ ውስጥ ጸሎት ስታደርግ ቲቪ ይመስላል። ይሄ ሰውዬ ምን አስቦ እንደሆነ አላውቅም። በቃ በጣም ጥንብዝ ብሎላል። እያየ ነው አይደለ? ተስተካክሎ ነው የተኛው። ደግሞ ዛሬም ሰከርሽ? ለናው ሰደኝ ወደ ቤት። የት ነው ያለው? እሺ የት ነው ያለው? እሺ የሰከረ ሰው ግን እንደው የወደቀበትን ያስታውሳል ብላችሁ ታስባላችሁ? የሚያስታውስ አይመስለኝም። ግን እስኪ እናስታውስ። የት አንጋር ላይ ነው የወደቁት። ታገኘኛለህ። ማንም አባቱ አይናገረኝም። እኔ በሰፈሬ መጣሁ። ያው እንግዲህ ማንም አባቱ አይናገረኝም በሰፈሬ። ያው እንግዲህ ስትሰክር እንግዲህ አንበሳ ነኝ ማለት አይቀርም። እንደዛ ወንተን አንድ ቀን ማለት ነው ሞት እንደው ሰርብዳ ዝባቡ እናንተ ሞት ተኛ። በቃ እንግዲህ ለማንኛውም አደረሰው። ያያችሁ ነው ቤት አደረሰው። ተኛ ነው ደወለለት ይላል። ደወለለት እናት መከራ ያሳይ አላላ ለምን ፈለግ አትምጣ። በቃ ቤት ገብቻለሁ። ከቤት ገብቷል። አትምጣ። ኧረ ኦኬ ተመችተሽኛል። በቃ ሾው ስፒድ እያያችሁ ነው። ተመችቷለች። እንዳትመጡብኝ ብቻዬን ላውራት ነው እንግዲህ እና እንዴት ምን ይሻላል? ተመችተሽኛል። በቃ ተመችተሽኛል። እሺ ትናንት ተገናኘ። በቃ ተመችችው። ምን አለ እንግሊዘኛውም እንደሷ ልጅ ቢመች? ምን አለ እንግሊዘኛውም እንደሷ ልጅ ቢመች? ምን አለ ኖርማል ጓደኛዎች ኢትዮጵያ ግን ይሄኛው ልጅ ይሻላል ባይ ነኝ። ታዳጊ
ይመጣሉ። በቃ እንልካቸዋለን። ሂዱ እያለ ነው። ይጠለፋለሁ፣ ሂዱልኝ፣ በቃ እኔ መጠለፍ አልፈልግም እያለ ነው። እንግዲህ ፍልፍሉ ሊጠልፉ ነው፣ እዛው ሊጠልፉ ነው። እንዳይጠልፉ ዝግ ነው በላቸው። ዝግ ነው። ይኸው ዘጋ። አልወጣም አለ። በቃ ዘጋ። አባዬ እያያችሁት ነው አይደል? የዚህ ልጅ ፍጥነት ግን በጣም እየገረመኝ ነው ማለት ነው። ፎሎ በጣም አድርጉት። ይሄ ልጅ በቃ ላይክ ምናምን አድርጉት። እስኪ አበረታቱት። ይሄንንም ቪዲዮ እስኪ ላይክ አድርጉት። አባ እናቴ ወደደች። እጣልሃለሁ። ለማዬ የምናገረው እናቴ ናይነና አባዬ በእናትህ አባ ልጣላ ማንኪያ ሽልልቡት ይካ